ሰላም ጤና ይስጥልን ውድ የማያ ፖስት ቤተሰቦች፣ ለዛሬም አንድ የሙዚቃ ስራ ላይ ትኩረታችንን አድርገን እናቀርብላችኋለን። አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። አይኔ ተርገብግቧል፣ ማረፊያ አልበም እየመጣ ነው። ሁሌም ጥሩ አልበም ስሰማ ነፍሴ ትቁነጠነጣለች። ማጭድና መዶሻ ከዘውድ ጋር ተጋጥመው ሰንደቅ ተጎትቶ ሐሳብ እርቃኑን ቀርቶ የፍርሃት ወሬ ነክሶ እንክትክት ያለን መስሎን ነበር አገርና ባላገር። ያለቃ ታዬ ከሚያጠፋ መብል ተጠንቀቅ አገሬ የሚለውን ምክር ሰሚ ጠፍቶ አፍረት የሌላቸው የሀገርን ማዕከላዊ ነፍስን ጎተዋል። ሳያውቁ አልቀዋል፣ ብዙዎችን ጨርሰዋል። ወደ ቀዬ በመመለስ ከሀገሩ አድባር ከባላገሩ ደብር ከጀማው መስጊድ ከከተሜው እርድና ከዘመናዊነት እሸት እየዘገኑ ለሕዝብ የሚጠቅም ቁርጥ አቋምን ከልብ መክሮ ማበጀት ይቻላል። የክወን አዝማቹ ኃይሉ አመርጋ ሀገር አለኝ ከተራራው ማዶ ሀደክያ ሪኩም ራሴን አልዋሽም ሀገር አክባሪ የልብ ምክር ዘፈኖቹ ናቸው። ያልሆነውን ልሁን ያለ የሰው ወዳጅ የእጁን ጣለም ይለናል። ኃይሉ አመርጋ በዘፈን ቁመናው ከዘመዳ ዘመድ መሃል የመሆን ጥቅምን የሚያውቅ የተረታ ተረት ጅረትን የሚጠቁም የወግ ሰላቂነትን ሚና በእሺ ዛሬ ውስጥ ለሀገሪቱ ኢትዮጵያ ቁብ የሚሰጠው የከተማ የሮክ አዝማሪ ነው። ከሙዚቃ ስንኞቹ ውስጥ ለዛሬ ይህንን መዘናል። ዕውቁ ደራሲ አለማየሁ ገላጋይ ማዕበል ጠሪ ወፍ በተሰኘ መጽሐፉ በፋሺስት ወረራ ማግስት የነበረው የኢትዮጵያ ስነ ጽሑፍ ዘመኑን አይመስልም የሚል ሙግትን ያሰማል። እውነታው ግን እሱ አይመስለኝም። ሐቀኛ ኪን ከራስ ለመሸሽ አይመችም፣ ተሰዶ ለመሰደድ ዕድል አይሰጥም። የወቅቱ ደራሲያን ከሆነብን ይልቅ ስለ ነገው ተስፋችንና ዙፋን ስበኩ ቢባሉም ልብ ብሎ ለተመለከታቸው ግን የዘመንን ቀንበር መስበር አልተቻላቸውም ነበር። ሄደው የማይሄዱ ርቀው የማይርቁ ሆነው ተገኙም። እዚህ ውስጥ ጉልህ ስፍራን የሚይዘው የሥራዎቻቸው መንታ መልክም ነው። ነገሩ ከሙዚቃችን ወደ ስነ ጽሑፍ ይሰደድ አለያም ከስነ ግጥም ወደ ሙዚቃ ይጓዝ አይታወቅም። የሆነው ሆኖ መንታዊነት ድንቅ የምንላቸው የኪነት ሥራዎች አርማም ነው። አንዳፍታ የጥላሁን ገሰሰን የጠላሽ ይጠላና አምሳሉን እናስባቸው። በግጥማቸው ውስጥ ያለው ሌላው ቴክስት ወይም ደግሞ ሰብ ቴክስት የማይደበዝዝ መልካቸው ሆኖም ኖሯል። ስነ ግጥማዊ መንታነት የዘመን ልሳን ይመስለኛል። ነገር ግን እንደ አሳጥሩ አጥማጅና ጠንቃቃ ተመጋቢን ይፈልጋሉ። ታዲያ በዚህ በኩል የኃይሉ አመርጋ አሁን የተሰኘው አልበም ልዩ ጌጡም ይሄ ነው። መንቶነቱ የተሸመነው በጊዜና በመሆን ውስጥም ነው። ከአሁን እስከ ሶረኔ በተዘረጋው ሙዚቃዊ ግዛት ውስጥ እንደ ግሪክ ሚቶሎጂ ሰው፣ ሀገርና ፍቅር ስፍራን ይዘዋል። ሶስትም አንድም ሆነው ለዘመን መሐሌትም ቆመዋል። ሶረኔ አምሳለ ኢትዮጵያ ናት፣ የምትወደድ የምትናፈቅ። ኃይሉ በፈራረሰ ስፍራ ውስጥ ቆሞ የአልበም ፖስተሩን ልብ ይሏል የሚጠብቃት አይነት። ከትህትናሽ ፍርፋሪ ከፍቅር ጠበል ፍንጥርጣሪ ዘንበል አድርጊልኝ እጅ እንድነሳ ዳግም ሰው ሆኜ እንድነሳ እንዲል በውብ ዜማ ውስጥ አሰፋ ጨቦ የኢትዮጵያ ሕዝብ የማይመጣን ነገር የመጠበቅ ልማድ አለው ይላል። ሐሳቡ ትርጉም የሚሰጠው በኮሎኔል መንግስቱ ኃይለማርያም ንግግር ሲታጀብ ይመስለኛል። አያቶቻችን ሰላም አልነበራቸውም፣ እኛም ሰላም የለንም። ምናልባት የልጅ ልጆቻችንም ሰላም አይኖራቸውም። ሰቆቃችን እንቁጣጣሻችንን እየቆጠረ ከወቅት ጋር ቢታደስም ተስፋችን ግን እጅ አልሰጠም። ኃይሉ አሁን በሚል ኃይለ ቃል እመኛለሁ እያለ ያዜማል። ደግሞ ለዘመኑ ማስታወሻ ዝም አለን ያቆማል። አሻምና እልላለች ነፍሴ ውስጥ ያለው የተቃርኖ መዛነቅ ቆመን እንድናጨበጭብ ያስገድደናል። ይምጣማ ይምጣም ከተስፋ አደባባይ መሰየሙ ሰውኛ ያደርገዋል። ከነዚህ ሁሉ ግን የሥራው ሰንደቅ ማናለ እንዳንቺ ይመስለኛል። ግጥሙ ከፍ ብዬ እንዳነሳሁት ባለመንታ መልክም ነው። አንድም ስለ ሀገር አንድም ስለ ቤተ ክርስቲያን የተዘመ የሚመስል። ይህም ሆኖ ለልብ የቀረቡ ስንኞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደጃፍ ያደርሱናል። እነዛ ከነማተባቸው ቢላው አንገታቸው ላይ ያረፈባቸው ሰማዕታት፣ እነዛ ለሀገር ሲጸልዩ በበዓታቸው የታረዱ መነኮሳትን እንድናስታውስ ያስገድደናል። እነሱ ውስጥ ቤተ ክርስቲያን አለች፣ እነሱ ውስጥ ኢትዮጵያ አለች። በኃይሉ ዜማ ውስጥ ያለው ግጥማዊ መንታነት የሚቀዳውም እዚህ ስፍራ ላይ ነው። ማናለ እንዳንቺ በምድር ስቃዩን ችሎ፣ ማናለ እንዳንቺ እንደ ዓለም ሳይሮጥ ቸኩሎ፣ ማናለ እንዳንቺ ለገፉት ሁሉ በጸሎት፣ ማናለ እንዳንቺ ሰርክ የሚለምን መድኃኒት እያለ አሁናዊ ሀገራዊ ሁኔታችንና እኛነታችን ላይ ሙዚቃዊ አብዮቱን ያስተጋባል። ኃይሉ አመርጋ እጅግ የተዋጣለት ፐርፎርመር፣ እጅግ የተዋጣለት የዜማ ደራሲና ተወዳጅ ነው።
ለዛሬ በማያ ፖስት ይህንን አቀረብን። እናንተስ የትኛውን ሙዚቃ ይበልጥ ወደዳችሁ? ይበልጥ ቀልባችሁን ገዛችሁ? ሐሳብ አስተያየቶቻችሁን በኮሜንት ሴክሽኑ ላይ ተውልን። ላይክ፣ ሼር እና ሰብስክራይብ ማድረጉ እንዳይረሳ። ማያ ፖስት ይቀጥላል።